የአካባቢን ጸጋ አልምቶ ህዝብን ከድህነት የሚያወጣ የሀገርን ከፍታ የሚያረጋግጥ ትልቅ ኢኒሼቲቭ ነው። በክልላችን ከተመረጡ 10 መዋቅሮች ውስጥ አንዱ የኛ ልዩ ወረዳ ነው። በቅድሚያ በዚህ ፕሮግራም በመታቀፋችን ምስጋና ነው ማቅረብ የምፈልገውና እንድታመስግኑ ጠይቃለሁ። መንግስታችን የሀገራችንን አጠቃላይ ኢኮኖሚ ለማሳደግ በርካታ ስራዎች እየሰራ ነው ያለው። በሀገራዊም ክልላዊም በርካታ ኢኒሼቲቮች ተቀርጸው ህዝብን የኢኮኖሚ ተጠቃሚ የማድረግ ሰላም የማስፈን ልማትን የማረጋገጥ በተለይም በቤተሰብ ደረጃ የምግብ ዋስትና ብቻ ሳይሆን የምግብ ሉዓላዊነትን ያረጋገጠ ቤተሰብ ማህበረሰብ ለመገንባት በርካታ ስራዎች እየተሰሩ ነው ያሉት። ተጨባጭ ውጤቶቹም መጥተዋል። እንደ ክልል የያዝናቸው በርካታ ኢኒሼቲቮች ለሌሎች አካባቢዎችም ጭምር ትልቅ ተሞክሮ እየሆነ የሚገኘው በሀገር አቀፍ ደረጃ ብቻም ሳይሆን ከክልላችንም ከሀገራችንም አልፎ ሌሎች የአፍሪካ ሀገራቶች ጭምር ተሞክሮ የሚቀመርበት ነው። ዘንድሮ በተለየ መልኩ ደግሞ እንደ ሀገርም ትልቅ ትኩረት እየተሰራ የሚገኘው የዚህ የአቮካዶ ልማት ፕሮግራም አቮካዶ ለውጭ ምንዛሬ የምንጠቀምበት ነው። በዛ ልክ ደግሞ ለማኒፋክቸሪንግ ነው፣ ለቤተሰብ ፍጆታ የምንጠቀምበት ነውና አቮካዶ ልማቱ የኛ አረንጓዴ ወርቃችን ነው ብለን ነው እየሰራን የምንገኘው። በዚህ በመካተታችን በጣም እድለኞች ነን። እንግዲህ ኢትዮጵያ እያደገች ነው። ኢትዮጵያ ከፍ እያለች ነው። እያለች ያለችው ዜጎቿ አቅሞቿን አልምተው መንግስቱ ያወጣቸውን የነደፋቸው ፖሊሲዎች ዜጎች በመተግበር አመራሩ በመምራት ተቀናይቶ ተናቦ በመስራት ኢትዮጵያ ከፍ እያለች ያለችው። እዚህም እዛም ፈተናዎች ቢኖሩ ፈተናዎቹን ወደ ድልን ወደ ውጤት የመቀየር ስራ እየተሰራ ነው ያለው። አንዱ ክቡር ጠቅላይ ሚኒስትራችን የእሳቸው ኢኒሼቲቭ የሆነ ለሀገርም ብሎም ለአፍሪካም ትልቅ ፋይዳ ያለው የአረንጓዴ አሻራ አካል የሆነ የብሔራዊ የአቮካዶ ፕሮግራም ተነድፎ በሀገር ደረጃ በ157 ወረዳዎች ላይ ይሰራል። በክልላችንም በ10 ወረዳዎች ይሰራል። ይሄ ስራ ማለት በእነኚህ ወረዳዎች ብቻ ይሰራል ማለት አይደለም። በእነኚህ አካባቢ እንደ ማሳያ ተሰርቶ በሁሉም ወረዳው ያን ሊያለማ በሚችል አካባቢ በሁሉም አካባቢ እንዲለማ ይጠበቃል። ስለዚህ ከክልላችን ከ10 ወረዳዎች አንዱ ዛሬ በቀቤና ልዩ ወረዳ ቃጥባሪ ቀበሌ ላይ በዚህ በታሪካዊ ቀን ይህንን አሻራ እናኖራለን። ሁላችን ምንድነው ታሪካዊ ያደረገው ካላችሁ እንግዲህ የኢትዮጵያ እጣ ፈንታ የኢትዮጵያ ከፍታ ጉዞ ላይ ነው። ይህን ጉዞዋን ደግሞ የበለጠ ወደፊት የሚወስድ አገራዊ የምክክር ውይይት በተጀመረበት ማግስት መሆኑ ለኛ ትልቅ ታሪካዊ ያደርገዋልና በዚህ ታሪካዊ ቦታ ምን ተክለው አቮካዶ ምናስጀምረው የአቮካዶ ተከላ መትከል ብቻ ሳይሆን ማጽደቅ፣ መትከል ብቻ ሳይሆን ወደ ውጤት መቀየር ነገ ለገበያም ለምግብም ለኢንዱስትሪም ለኤክስፖርትም የሚሆን ቃጥባሬ ሲመጣ ልምድ የሚወሰድበት ለክልላችን ለሀገራችን የሚሆን ልምድ የሚወሰድበት እንዲሆን እዚህ የምንተክልበት አካባቢ ያላችሁ
አርሶ አደሮች ባለቤቶች ናችሁ፣ ተጠቃሚዎች ናችሁ። ይሄን የምታግዙ ሙያተኞች እናንተ ይሄን አግዛችሁ ወደ ውጤት መቀየር ከናንተ ብዙ ይጠበቃል። የቀበሌ አመራሮች ከናንተ ብዙ ይጠበቃል። አንድ መልካም ነገር ሲመጣ በአግባቡ ከተጠቀምነው እድል ነው፣ ካልተጠቀምነው ደግሞ ውርደት ነው።